ጤና ይስጥልኝ እንደምን አላችሁ? አንድ ጥያቄ መጠየቅ እፈልጋለሁ ለሁሉም ሰው ምንድነው ሰሞኑን በጣም በተለይ የሶሻል ሚዲያው ከፈት ባደረኩ ቁጥር በጣም እንደ ትልቅ ነገር ሆኖ እየተወራ ያለው ኢሹ በጣም ትልቅም ነው። በእስክንድር ነጋና በዘመነ ካሴ መካከል ያለ ውዝግብ ነው። ይሄ በጣም ካስገረሙኝ ነገሮች አንፃር እንግዲህ ያው እነዚህን ሰዎች እንዲህ ብሎ ለመናገር በእኔ እዚህ መሃል ላይ ቁጭ ብሎ ምንም ማውራት ባይፈቀድም ተገቢ ነው ብዬ የምወስድ ሰው ነኝ። ምክንያቱም መሬቱ ላይ ያሉት በሀሩር ላይ የማይመች እውነት ላይ ኖረው እንግዲህ ማህበረሰባችን ተገፍቷል፣ ተገድሏል፣ ጉዳት ደርሶበታል። ከዚህ ደግሞ ነፃ ልናወጣው ይገባል በሚል እሳቤ ህይወታቸውን፣ ቤተሰባቸውን የድሮውን ማንኛችንም ውሽ የምናደርገውን ህይወት ትተው በዱል በገደሉ እየተዋደቁ ያሉ ሰዎች እንደሆነ እናምናለን። ሆኖም ግን ይህን ሁሉ ሲያደርጉ የተነሱበት ዓላማ የሰውን ህይወት ስቃይ ላይ ጥሩ ባልሆነ የሚገባውን ኑሮ መኖር ሲገባው እንዳይገባ ያለው አካል አለ ብለው ነው ብዬ ነው የማምነው። ያ ከሆነ ስለምን እዚህ ውዝግብ ውስጥ ይገባሉ? ማለት ኢትዮጵያ ውስጥ አንድ ችግር አለ። በርግጥ የነጠረ ሰው አለ ከመሃል ላይ የመምራት አዲስ ነገሮችን የመፍጠር ለየት ያለ ነገር አለ። ሁሉም ነገር እንስሳትም አዋፋትም ማንኛውም አይደለም ሰው መሪ አላቸው። መሪ ያስፈልጋል። ያ መሪ ግን አብዛኛውን ማለት ሁሉንም ማስደሰት ስለማይችል አብዛኛውን አሳምኖ የተሻለ ሀሳብ ያፈልቃል፣ የተሻለ አመራር ይመራል የሚለውን በሚያዩት አብሮት በሚሰሩት በሚያቀርበው ሀሳብ ላይ ተንተርሰው ሰዎች ሊመርጡት ነው የሚገባው። እኔ እውነቴን ነው ሲጀምር በጦርነት ሰላም ይመጣል ብዬ የማምን ሰው አይደለሁም። ጦርነት መፍትሄ አይሆንም ብዬ የማምን ሰው ነኝ። ይህን ደግሞ እኔ ተወልጄ እስካሁን እድሜ በደረስኩበት የተለያየ የግጭት የጦርነት የዚህ የኮንፍሊክት ነገር አለ። ምንም ማለት ያሻገረ ነገር የለም። ብዙ ህይወቶች ጠፍተዋል፣ ብዙ ሰዎች ተጎድተዋል፣ ብዙ ሰዎችም ማለት ጥቂት የማይባሉ ሰዎችም ከዚህ ነገር አትርፈው ህይወታቸውን ከሀገር ወጥተውም የኖሩም አሉ፣ ምክንያት ይሆናቸዋል። እኔ እንግዲህ ማለት ለከፈሉት ነገር ያ ከሆነ እነኚህ የተጠቀሙት ለከፈሉት ነገር ያገኙት ወይ ይገባናል ብለው ያሰቡት ከሆነ እግዚአብሔር ማለት ይፍረዳቸው። ሆኖም ግን የኔ ዋነኛ ጥያቄ በዚህ በሶሻል ሚዲያ ላይ እርስ በርስ ዘመነ ይሻላል፣ እስክንድር ይሻላል እያሉ ግብ ፈጥሮ ህዝብን ማመስ ተገቢ አይደለም። እንደውም በተጨማሪ የባሰ እዚህ ማህበረሰብ ላይ ስቃውን ማብዛት ነው። አዎ መሪ ያስፈልጋል። መሪ ደግሞ የሚመረጠው ባለበት ቦታ ማስተዋሉት ነው። የትኛው ፍሩት አለው ተብሎ ነው መሆን ያለበት። ሳክሪፊኬሽን ማለት የመሪነት የመስዋዕትነት ክፍያም አይደለም። በነገራችን ላይ መሪነት አሻጋሪነት ነው። መሪነት ሰዎችን ተክቶ ወደፊት ይህ መስዋዕትነት የተከፈለበት ነገር ዳግም እንዳይመጣ ይህንን ነገር ሊፈታ የሚችል ሀሳብ ያለው ሰው የተከፈለበትን መስዋዕትነት ሳይጥል በትክክል ይህንን ህዝብ ወደሚፈልገው የህይወት መስመር ማስገባት አትሊስት ሀብታም ማድረግ አይደለም። አትሊስት ምን ማድረግ ነው? በእውቀቱ፣ በአቅሙ፣ በእኩልነትና
የሰውን መብት አክብሮ የራሱን መብት ተከብሮለት በየትኛውም ቦታ እንዲኖር የሚፈጠርበትን ሁነት መፍጠር መቻል እንዲያደርግ ነው መሪ የሚያስፈልገው እንጂ ሽልማት አይደለም፣ ካሳ አይደለም። ሰው ለሰው ለተሰዋበት ለከፈለው መስዋዕትነት ወይ በኑሮ ወይ በገንዘብ ለከፈለው መስዋዕትነት ተመጣጣኝ ነገር ይሰጠው እንጂ ህዝብን መሪነት አይደለም የሚሰጠው። እኔ ከዛ ሀሳቤ ወጥቼ ሽሌትት ሰዎች ይሄ ይቅርታ ምንድነው ጦርነት ግን አያስፈልግም መፍትሄ የለውም ስል ጦርነት ችግር ባይፈታም የራሱ ደግሞ ቫልዩ አለው። ቫልዩ ምንድነው? አትሊስት ይሄ በቃ አትደርስብኝ አልደርስብህም አይነት የሚለውን ነገር እንዲጸና ያደርጋል። በመፈራራት በመከባበርና በእውቀት በመተማመን ሳይሆን በመፈራራት ከነካሁት አይለቀኝም የሚለውን ነገር እንዲኖር ያስችላል። አይተነዋል ማለት አንድ ሰው በጣም በድለኸው በንዴት መጥቶ አንተን ሊጎዳህ እየመጣ አንተ በደል ተሰምቶ ዝም ካልከው ጨፍጭፎ ገሎህ ላይረካ ይችላል። ነገር ግን በድለኸው እንኳን እሱ የመጣበትን ቴምፖ እንዱ ቀዝቀዝ ባለ ኃይለኝነት አንተን ብትቀበለው አትሊስት የሆነ የስሜት ሼር የምታደርገው ነገር አለ። የእሱን ኃይል የምቀንስበት ሁኔታ ይኖራል። ዝም ያለ ሰው ተቀጥቅጦ አያልቅም ማለት ሊተርፍ የሚችል ነገር አይደለም። ሳጠቃልለው ምንድነው እኔ ዘመንም እስክንድርም ማንም ሰብአዊነትና መርህ ያለው ሰው ችሎታና ብቃት ያለው ሰው ይህንን ህዝብ ይገባዋል ብሎ ወደሚታሰበው ነገር ትንሹን በአቅሙና በጉልበቱ ሰርቶ የሚበላበትን ሁነት የማይበደልበትን ሁነት ማምጣት የሚችል ሰው ቢመራ ችግር የለበትም። ነገር ግን እዚህ ሀገር አንድ ሰው ተመረጠ ማለት እሱ ያብቃው፣ እሱ ይፍለጠው፣ እሱ ያጨማልቀው አይነት ነገር አለ። እሱ ነገር እንዳይኖር የሚመጣው እንደመጣበት ሁሉ የሚያወርደው ሲስተም አዘጋጅቶ መፍትሄ መስጠት የሚችል ስርዓት መዘርጋት ብቻ ነው። እስክንድርም ዘመንም የሚመረጡበት መንገድ ሲስተም ሊኖረው ይገባል። የመረጡት ይገባቸዋል ይህንን ነገር እነኝህን ሰዎች ገምግመው ሌሎቹም ያሉትን ሁለቱም ብቻ ያው እኔ በጣም በተወራው ወሬ ላይ እስካሌት ስለማድረግ ነው። ሌሎችም ይችላሉ የተባሉትን ለመምረጥ ሲስተም ማዘጋጀት ነው። ሳይችሉ የሚያወርዱበትን ነገርም ማዘጋጀት ነው። ስለዚህ የበቃ ማለት የተመረጠው ተሞክሮ ያልተመረጠ የሚተካበትን ሲስተም የተመረጠው ደግሞ ማለት የሚቀጥልበትን ነገር የሚቀጥልበትን ማለት ምን ማለት ነው? ማለት የታሰበው ነገር እንዲመጣ እንዳይስት እርዳታ ማድረግ ጥዶ ማውረድ ብቻ ሳይሆን እዚህ ሰው ፕራክቲካሊ የሆነ ነገር ላይ ሲያርፍ የሚደነጋገሩት የሚስተው ነገር ስላለ ያንን በክፋት ይሄንን አድርጋለሁ ብለህ ይሄንን አድርግ ሳይሆን የሚሰራበትን ድጋፍ መስጠት። ያ ድጋፍ ተሰጥቶ ደግሞ የማይሰራ ከሆነ የሚወርድበትን ሲስተም ማዘጋጀት። ምንድነው መገፋፋት? በጣም ቅር ያለኝ በቃ ተስፋ ያሳጣው ነገር ቢኖር ምንድነው? እስክንድር ሰራዊት የለውም፣ የመክሮት የማያውቅ ሰራዊት የለውም። ዘመነ ምናምን ነገር ይሆናል። ይሄ ሰራዊት መምራትና ሲቪል መምራትም ይለያያል። እኔ ቅድም እንደጠቀስኩት ጦርነት ለዚህ ሀገር መፍትሄ አይመጣም ብዬ ማሳስብ ለምንድን ነው?
እስቲ ቆይ እንደው አንድ ግልጽ እውነት እንደው እኛ ሀገር ላይ ትልቅ ይሄ በመጽሐፍ ሲገለብጥ የኖረ ምናምን ነገር እውቀት ነው እንደ ዝም ብለን ላንጠቀምበት ማለት ይሁን እንደ የምንሸከመው። በቀላል እውቀት ግን ይሄ ነገርን ማስረዳት ይችላል። ለምሳሌ አንድ ሰው ጦርነት ላይ ሲሳተፍ ምን ይገጥሙታል? በራሱ ራሱ ይቆስላል፣ ህይወቱን ሊያጣ ይችላል። አድካሚ የሆነ ረሃብ፣ ብርድ፣ ዝናብ ሁሉ መጥፎ የተባሉት በእንስሳት እስከመበላት ያሉ ነገሮች ሊገጥሙት ይችላሉ። በግሉ ከሞት እስከ ዝቅተኛው ጉዳት። ነገር ግን ያ ሁሉ ነገር አኮሞዴት አድርጎ የመጣ ሰው ከተማ ላይ በሚያርፍ ሰዓት፣ ህዝብን በሚመራ ሰዓት ህዝብ ያንን ሰው የሚጠይቀው ምንድን ነው? የዳቦ 5 ሳንቲም ጨመረ፣ ይሄ መንገድ አልመቻለኝ ማለት። ይሄ ጥያቄ ለዚህኛው ህዝብ ተገቢና አስፈላጊ ነው። ያ በጦርነት ደግሞ ስንት ሀስልና ስንት ነገር አይቶ የመጣ ሰው ይህ ነገር ለሱ ትራሽ ነው። ያለፈበት መንገድ ይህ ጥያቄ መስሎ አይታየኝም። እኔ በዋናነት የዚህ ሀገር ችግር አለመፈታት በኢህአዴግ ጊዜም ያው የራሳቸው ማለት እኔ ያልገባኝም መጥፎነት ምናምን ነገር እንዳለ ሆኖ ካለ ማለት እኔ በቅን ልቦናና ለማንም ሳልደላ የማወራው ነገር ስለሆነ ነው እያወራሁ ያለሁት። ምንም እኔ አሁን የዚህ ሀገርን ችግር ለመተንተን ፕሮፌሰር መሆን አይገባም ወይ ብዙ ማንበብ ምን አያስፈልግም። ጀስት ኢሚዲየት የምታየው ችግር እዚህ ላይ በቅርብ የምታየው ማንኛውም ነገር ትልቅ ትምህርት ይሰጣል። ላለው ችግር መፍትሄው ምንድነው ለሚለው ነገር ይህን ያህል ማሰላሰል፣ ሪፈር አድርጎ የሌሎችን ስራ መጥቀስ፣ ጥናታዊ ጽሑፎችን እንትን ማለት ብዙም የሚያስፈልግ አይመስለኝም። ዋነኛችን ችግር ድህነት ነው። ድህነትና በሰው እግር አለመሄድ መሰረታዊ ችግሮች ድህነትና በሰው እግር አለመሄድ ናቸው። ከኛ ይልቅ እኔን ማስቀደም ነው። አሁን በእስክንድርና በዘመነ መካከል ያለ ግጭት እንደው ምንድነው? ምን ያስፈልጋል? መጀመሪያ መሰረታዊ ነገሩ በቃ ይሄንን አሁን ሶፍት ዓለም ነው ያለው። መወያየት ይቻላል። አይቻልም? መወያየት ይቻላል ማለት በቃ ኤቭሪ from the ከጥቃቅን ከሆነችው ኢሹ እስከ ትላልቅ ያሉት ነገሮችን ሲፈልጉ በአካል ሳይፈልጉ ቨርቹዋል በሆነ መንገድ እያንዳንዱን ሀሳብ በሀሳቡ ላይ እየተወያዩ አንዱ ያንዱን እየወሰደ እያሰበበት ድጋሚ ኢሹ እየተለዋወጡ ማውራት ይችላሉ። አንተ እንዲህ ነህ ምናምን የሚባለው ነገር ኤቭሪ ነገር እዚህ ህዝብ ላይ ከሚደርስበት አንፃር እነሱ ይህንን ነገር እያንዳንዷ ላይ መወያየት ከከበዳቸው ሪሊ ለኢጓቸው ነው ለዚህ ህዝብ የተለየ ነገር ሊያመጡልን ነው። ምክንያቱም በሁለት ሰዎች መካከል ያሉ ችግሮች ልዩነት እንዳለ ሆኖ ማለት ልዩነት አለ። ልዩነት በጣም ከኖረ ደግሞ ለአንዱ እድል መስጠት ግድ ይላል። ያኛው ማለት ያለውን ነገር የማያሳካብን ነገር ሲፈጠር የሚፈርስበትን ሲስተም የሚወርድበትን ሲስተም አዘጋጅቶ ለአንደኛው እድል መስጠት ይቻላል። አይሆንም ብሎ ነገር የለም። በዚህ ሀገር ላይ ማንም ከማንም አይበልጥም። እውቀትና የተሻለ ሀሳብ ግን ከማንኛውም ሰው ሊፈልቅ ይችላል። እባካችሁ እኔ እንደ አንድ ሰው ኢትዮጵያዊ ነኝ ብዬ ነው የማምነው። ኢትዮጵያዊ ነኝ ስል አማራ አይደለሁም ማለት ነው። ከአማራ በሚደርስበት ነገር ልሞት አልችልም ማለት አይደለም። ነገር ግን
ነገሮችን የምገመግመው በሚደርስብኝ ነገር ሳይሆን በሚካሄደው ነገር ነው። ምድር ላይ እና መሬት ላይ ባለው ነገር ነው የምገመግመው። የራሴ ህይወት ትልቅ መማሪያ ራሴን በመስታወት ያለው ስለ አንድ ነገር እኔ በዛ ነገር ላይ ምንድነው ያለኝ ነገር? እኔ በራሴ ስሜት በዛ ነገር ምን እንዲሆንልኝ ነው የምፈልገው? በቃ እግዚአብሔር የሰጠኝ ጸጋ ብዬ የማስበው ከቤተሰቤ ከወንድሜ እስከ ባዳ ባሉት ነገሮች ሁሉ እታዘባለሁ። በአንዳንድ ነገር ላይ ከወንድሜ እጅግ የበለጠ